በተለምዶ እንደምናውቀው የልብ ድካም ወይም ደግሞ ሀርት አታክ የሚከሰተው እድሜያቸው የገፋ ሰዎች ላይ ብዙ እንቅስቃሴ ማያደርጉ ወይም ደግሞ ሰደንተሪ ላይፍ ስታይል ያላቸው ሰዎች ላይ የሰውነታቸው ክብደት ከፍተኛ የሆነ ወይም ደግሞ ኦቨርዌይት የሆኑ ወይም ደግሞ ከፍተኛ የሆነ የስብ ክምችት በግልጽ የሚታይ አይነት የሚታወቅ አይነት ያላቸው እንደዚህ አይነት ሰዎች ላይ እንደሚከሰት ነው የምናውቀው። ነገር ግን ይሄ ሁኔታ ሁሌ እውነት ላይሆን ይችላል። እንደውም አሁን ቁጥሩ የጨመረ የመጣ ተቃራኒ የሆነ ነገር ይገጥማችኋል። ወጣት የሆኑ ሰውነታቸው በአካል ብቃት እንቅስቃሴ የዳበረ ጥሩ ጡንቻ ያላቸው ምንም አይነት የስብ ክምችት የሌላቸው የሚመስሉ በጣም አክቲቭ የሆኑ ሰዎች ላይ የሀርት አታክ ወይም ደግሞ በልብ ድካም ምክንያት ህይወታቸው አለፈ የሚል ነገር ልትሰሙ ትችላላችሁ። የዚህ አይነት ችግር ሲገጥም ሰውነት በአካል ብቃት እንቅስቃሴ መገንባት፣ በስፖርት ሰውነት ማዳበር ወይም ደግሞ የአካል ብቃት እንቅስቃሴ ማድረግ ችግር አለበት ማለት አይደለም። ይልቁንም እነኚህ ሰዎች ሳያውቁት ድምፁን አጥፍቶ ሲጎዳቸው የነበረ ሲያጠቃቸው የነበረ ችግር እንዳለ ነው የሚያሳየው። ያላወቁት ሂድን የሆነ ሳይለንስ የሆነ ወይ ከቤተሰብ የወረሱት ወይም ደግሞ በተለያየ መልኩ ያገኙት ችግር እንደነበር ነው የሚያሳየው። በስፖርት የዳበረና ጠንካራ ብቁ የሆነ ሰውነት ያላቸው ወጣት ልጆች ላይ የልብ ድካም ወይም ደግሞ ሀርት አታክ እንዲከሰት የሚያደርጉ በርካታ አስቻይ የሆኑ ምክንያቶች ወይም ደግሞ አስቻይ የሆኑ ሁኔታዎች አሉ። ከውጭ ሲታዩ ጤናማ የሚመስሉ እንደዚሁም በወጣትነት ዕድሜ ክልል ውስጥ ያሉ ሰዎች በአይናችን አይተን ልንናገረው ማንችለው ጉዳት በውስጣቸው ሊኖር ይችላል። በተለይም የደም ስሮቻቸው የተጎዱ ሊሆኑ ይችላሉ፣ ዳሜጅ የሆኑ ሊሆኑ ይችላሉ። ይሄ የችግሩ ሁሉ መነሻ ቦታ ነው። ስታርቲንግ ፖይንት የሚባለው የደም ስሮቻችን የውስጠኛው ሽፋኑ የተጎዳ ከሆነ ወይም ደግሞ የቆሰለ ከሆነ ጠባሳ ይኖረዋል። ያ የችግሮች ሁሉ መነሻ ቦታ ሊሆን ይችላል። የደም ስሮቻችን የውስጠኛው ሽፋን ጉዳት ወይም ዳሜጅ ወይም ኢንዶቴሊያል ዳሜጅ፣ ኢንዶቴሊያል ኢንጁሪ ምንም አይነት የስብ ክምችት በሌላቸው ሰዎች ላይ ሊከሰት ይችላል። አትሌቶች ላይ ሊከሰት ይችላል። ቦዲ ቢውልድ በሚያደርጉ ሰዎች ላይ ሊከሰት ይችላል። ምክንያቱም እነኚህ ችግሮች ከሰውነት ክብደት ጋር ወይም ደግሞ ከሰውነት የስብ ክምችት ጋር ባልተያያዘ ሁኔታ በሌሎች ምክንያቶችም የደም ስሮቻችን የውስጠኛው ሽፋን ወይም ኢንዶቴሊየም ኢንጁርድ ሊጎዳ ይችላል። የደም ስሮቻችን የውስጠኛው ሽፋን ወይም ኢንዶቴሊየም ጤናማ ለሆነ የደም ዝውውር እጅግ በጣም ጠቃሚ ነገር ነው። የደም ግፊት እንዳይኖር በጣም ጠቃሚ ነገር ነው። ምክንያቱም እሱኛው ክፍል ነው የደም ስሮቻችን እንዲለጠጡ እንዲኮማተሩ የሚያደርገው። ምክንያቱም እሱኛው ክፍል ናይትሪየስ ኦክሳይድ የሚባል የደም ስሮቻችን በቀላሉ እንዲኮማተሩ ወይም ደግሞ እንዲለጠጡ የሚረዳቸው ኬሚካል የሚያመነጭ እና ደግሞ ኬሚካሉም ስራ እንዲሰራበት የሚያደርግ ክፍል ስለሆነ ያ ክፍል ከተጎዳ የችግሮች ሁሉ መነሻ ሊሆን ይችላል። የደም ስሮቻችን የውስጠኛው ሽፋን ወይም ኢንዶቴሊየም ኢንጁርድ እንዲሆን፣ እንዲጎዳ፣ እንዲቆስል ወይም ደግሞ ጠባሳ እንዲኖረው ወይም ዳሜጅ እንዲሆን የሚያደርጉት በርካታ ምክንያቶች አሉ። ከነሱ ውስጥ የተወሰኑት ለመጥቀስ ያህል ክሮኒክ የሆነ ስትረስ ወይም ደግሞ ጽኑ የሆነ ስጋት፣ ፍራቻ፣ ጭንቀት እነኚህ ሁሉ ካሉ፣ ለረጅም ጊዜ እንቅልፍ መተኛት አለመቻል ወይም ደግሞ ስሊፕ ዲፕራይቬሽን የሚባለው እነኚህ ሁለቱም ደማችን ውስጥ ኮርቲሶል የሚባለው የጭንቀት ሆርሞን መጠኑ እንዲጨምር ያደርጋሉ። ያ ብቻ አይደለም። አድሬናሊን የሚባል ደግሞ ረሽ እንድናረግ የሆነ ፋይት ኦር ፍላይት ችግር ውስጥ እየገባን ለመጋፈጥ ወይም ደግሞ ሮጦ ለማምረጥ የሚረዳን ሆርሞኖች እነሱ ሰውነታችን ውስጥ መጠናቸው እንዲጨምር ያደርጋሉ። ሰውነታችን ሁሌም ስታንድ ባይ እንዲሆን ለአደጋ የተዘጋጀ እንዲሆን የሚያደርጉ ሆርሞኖች ናቸው። እነኚህ በሚሆኑበት ጊዜ ሁሉም ነገር ክለንች ነው የሚያደርገው፣ ስብስብ ነው የሚለው። ያ ማለት ደም ስሮቻችን ውስጥ ፍሪክሽን እንዲኖር፣ የደም ስሮቻችን ውስጥ መጋጋጥ እንዲኖር ምክንያት ይሆናል። ሁለተኛ፣ ከባድ የሆኑ አነቃቂ ነገሮች መጠቀም፣ እንደዚሁም ደግሞ ሲጋራ ማጨስ፣ በተለይም ደግሞ ኤሌክትሮኒክ ሲጋሬት የሚባሉት እንደነ ቬፒንግ ጨምሮ እነኚህ ሁሉ ሰውነታችን ውስጥ ኬሚካሎች ይጨምራሉ። እነኚህ ኬሚካሎች የሰውነታችን የበሽታ መቋቋሚያ ኃይል እኛኑ አታክ እንዲያደርግ ወይም ደግሞ እኛኑ እንዲጎዳ፣ እኛኑ እንዲያጠቃ፣ ኢንፍላሜሽን የሚባለው እንዲከሰት ምክንያት የሚሆኑ ኬሚካሎች
በእነኚህ አነቃቂ ነገሮች ምክንያት በእነኚህ የተለያዩ አይነት የሲጋራ ዘሮች ምክንያት ወደ ሰውነታችን ውስጥ በመግባቱ የተነሳ ኢንፍላሜሽን ሊከሰት ይችላል። ወይም ደግሞ የበሽታ የመከላከያ ኃይላችን እኛን ሲያጠቃን ማለት ነው። በተለይም የደም ስሮቻችን የውስጠኛው ክፍል ወይም ኢንዶቴሊየምን ኢንጁር ሊያደርግ ይችላል። አነቃቂ ነገሮች ብዬ የጠቀስኳቸው ስፖርት ቤት የሚሄዱ ሰዎች ወይም ደግሞ ጂም የሚሰሩ ሰዎች ከባድ ስቲሙላንቶች ይጠቀማሉ። ከፍተኛ የሆነ ጉልበት አግኝተው ትሬኒንጎች ወይም ደግሞ ልምምዶች ለማድረግ የሚረዷቸው ብዙ አይነት ስቲሙላንቶች ይጠቀማሉ። የካፊን ይዘታቸው በጣም ከፍተኛ የሆነ በ200 በ300% ኖርማል ከምንጠቀመው ቡና በላይ የሆነ አነቃቂነት ያለው ነገር ይጠቀማሉ እና አይ ቲንክ አሁን ውጭ ሀገር ያለ ሰው ብቻ ሳይሆን ኢትዮጵያም ውስጥ እነኚህ ነገሮች እየተለመዱ የመጡ ይመስለኛል። እነኚህ ነገሮች የደም ስሮቻችን ዳሜጅ ለመሆን ምክንያት ሊሆኑ ይችላሉ። ኖርማል የምንጠጣው አንድ ብርጭቆ ቡና 95 ሚሊግራም ያህል ካፊን ያለው ሲሆን እነኚህ ፕሪ-ወርክአውት ስፖርት ድሪንክስ የሚባሉት ወይም ደግሞ ስፖርት ወይም ጂም ከመስራታችን በፊት ለማነቃቃት ለተሻለ ኤነርጂ ብለን የምንጠጣቸው አንዳንድ ስፖርት ድሪንኮች ከ300 እስከ 400 ሚሊግራም ያህል ካፊን ይዘት አላቸው። ይሄ ከፍተኛ የሆነ የአነቃቂ ነገር አጠቃቀም ወይም ደግሞ ካፊን ኮንሰምፕሽን ባልተገባ መልኩ የደም ስሮቻችን እንዲኮማተሩ ያደርጋል። ቫሶ ኮንስትሪክሽን እንዲካሄድ ወይም እንዲፈጠር ያደርጋል። የደም ስሮቻችን ባልተገባ መልኩ ሁሌ የሚኮማተሩ ከሆነ ኦቨር ኮንስትሪክሽን የሚኖር ከሆነ ደግሞ ኢንዶቴሊያል ሌየር ኢንጁርድ የመሆን ዳሜጅ የመሆን እድሉ ይጨምረዋል። ከካፊን በተጨማሪ ሌሎች አነቃቂ ነገሮች የሚጠቀም ሰው ለምሳሌ ያህል ኮኬን ወይም ደግሞ አምፊታሚን የሚጠቀም ሰው የደም ስሩ ኢንዶቴሊያል ሌየር የመጎዳት እድሉ በከፍተኛ ሁኔታ ይጨምረዋል። የደም ስሮቻችን የውስጠኛው ሽፋን ወይም ኢንዶቴሊያል ሌየር በተለያዩ ምክንያቶች ጥቃት ሲደርስበት ወይም ደግሞ ኢንጁርድ ሲሆን ቀጥሎ የሚከሰተው ነገር ምንድን ነው? በእነኚህ የደም ስሮቻችን የውስጠኛ ክፍል ላይ መሃል ወይም ክፍተት ይፈጠራል። ኮንቲኒቲው ሉዝ ያደርጋል። ስለዚህ ጋፕ ወይም ደግሞ በአይን የማይታዩ ትናንሽ ክፍተቶች፣ ቀዳዳዎች ይኖሩታል የደም ስሮቻችን የውስጠኛው ክፍል። በዚህ ጊዜ ደማችን ውስጥ የሚገኙ አንዳንድ ጥሩ የማይባሉ አይነት የስብ አይነቶች ወይም ደግሞ የፋት አይነቶች ኤልዲኤል የሚባሉ ኮሌስትሮሎች ሄደው ይሄ ክፍተት የተፈጠረው ክፍተት ቦታ ላይ መጠራቀም ይጀምራሉ። ይሄ የችግሮች መነሻ ነው ወይም ደግሞ ከዚህ ጀምሮ ወደ ባሰ ደረጃ ነው የሚሄደው። በዚህ በተፈጠረው ክፍተት ቦታ ላይ የኤልዲኤል ኮሌስትሮል መጠራቀም መጀመር የደም ስሮቻችን ለመዘጋት ወይም ብሎኬጅ ለመፈጠር መነሻ ነው የሚሆኑት። የደም ስሮቻችን በተለይም ደግሞ አርተሪ የሚባሉት የደም ስሮቻችን መጥበብ እና መደፈን ከሱ ተከትሎ ደግሞ የልብ ድካም ወይም ደግሞ ሀርት አታክ እንዲከሰት የሚያደርገው ሌላው ምክንያት የዘር ወይም ደግሞ ከቤተሰብ የምንወርሰው በተፈጥሮ ከፍተኛ የሆነ የደም ውስጥ የስብ ክምችት መኖር። አንዳንዱ ሰው ሲወለድ ገና ከህፃንነት ጀምሮ ከቤተሰቡ የሚወርሰው ከፍተኛ የሆነ የኮሌስትሮል ክምችት ደማቸው ውስጥ መኖር። ስለዚህ ከህፃንነት ጀምሮ ሳያውቁት ምንም አይነት ችግር የተፈጠረ መሆኑ የሚያሳይ ምልክት የበሽታ ምልክት ሳይኖርባቸው የደም ስሮቻቸው ውስጥ ወይም ደግሞ አርተሪ የሚባሉ የደም ስሮቻቸው ውስጥ ይሄ ኮሌስትሮል እየተከማቸ መቆየት ለረጅም ጊዜ። ይሄ ሁኔታ በእንግሊዝኛ ፋሚሊያል ሃይፐርኮሌስትሮሎሚያ ይባላል። ምን ማለት ነው? ከቤተሰብ የምንወርሰው ከፍተኛ የሆነ የደም ውስጥ የኮሌስትሮል ክምችት እንደማለት ነው። ከልጅነት ጀምሮ የደም ስሮች ውስጥ ኮሌስትሮል እየተከማቸ እየተጣበቀ ይኖራል። እነኚህ ሰዎች ከውጭ ስታዩቸው ምንም አይነት ይሄ ችግር የተከሰተ መሆኑ የሚጠቁም ነገር የላቸውም። አመጋገባቸው በጣም ጤነኛ ሊሆን ይችላል። በደንብ ስፖርት የሚሰሩ ሊሆኑ ይችላሉ። ምንም አይነት ምልክት የላቸውም። ወይም ደግሞ የፋት የስብ ክምችት ያላቸው አይመስሉም። ስሊም ናቸው። ቦርጭ ምናምን ያላቸው ላይሆኑ ይችላሉ። ከቤተሰብ የወረስነው ከፍተኛ የሆነ የደም ውስጥ የኮሌስትሮል ክምችት ካለ በረጅም ጊዜ ሂደት የደም ስሮቻችን ሳይለንትሊ ወይም ደግሞ ጸጥ ብለው መጥበባቸው ናረው ማድረጋቸው አይቀሬ ሊሆን ይችላል። ምንም ያህል ጤናማ የሆነ የአመጋገብ ዘዴ ብንከተል፣ ምንም ያህል የአካል ብቃት እንቅስቃሴ የምናደርግና ስሊም የሆነ ሰውነት ቢኖረን እንኳን የደም ስሮቻችንን መጥበብ አይቀሬ ሊሆን ይችላል። ተመርምረነው እስካላወቅንና መፍትሄ እስካልፈለግልነት ድረስ ማለት ነው። ምክንያቱም ምንም ያህል አኗኗራችን የተስተካከለ ቢሆን ከዘር አይበልጥም። ወይም ደግሞ ዲኤንኤያችን ውስጥ ያለ ነገር ስለሆነ ዘር ከልጓም ይስባል እንደማለት ነው። ወይም ደግሞ ዘራችን በምግብና በስፖርት አንቀይረውም እንደማለት ነው። የደም ስሮቻችን የውስጠኛው ሽፋን ወይም ኢንዶቴሊያል ሌየር መጎዳት ወይም ደግሞ ኢንጁር መሆን ጋር ተያይዞ በሚፈጠረው ክፍት ቦታ ላይ የሚጠራቀመው ኮሌስትሮል ወይም ደግሞ ስብ
በጊዜ ሂደት ኦክሲዳይዝ ይደረጋል ማለት ይሄ የደም ስሮቻችን ውስጥ የተከማቸው ስብ በጊዜ ሂደት ልክ እንደተጠበሰ ስጋ ይቃጠላል ማለት ነው። የእኛ ሰውነት ደም ስሮቻችን ውስጥ ተከማችቶ ኦክሲዳይዝ የተደረገው ወይም ደግሞ የተጠበሰው ኮሌስትሮል እንደ ባዕድ ስለሚቆጥረው ወይም እንደ ኢንቬደር እንደ ወራሪ ስለሚቆጥረው የበሽታ የመከላከያ ኃይላችን ለማጥቃት ይዘጋጃል ወይም ደግሞ ኢሚዩን ሲስተማችን ትሪገር ይደረጋል። በዚህ ጊዜ የሰውነታችን የጥቃት መከላከያ ኃይሎች ወይም የበሽታ መከላከያ ኃይሎች ጉዳት ወደ ደረሰበት ቦታ ወደ ደም ስራችን ይመጣሉ። ይሄ የደም ስራችን ከሆነ የደም ስራችን ውስጡ ሌየር ላይ ነው። ይሄኛው ሌየር ኢንዶቴሊያል ሌየር ወይም ደግሞ የውስጠኛው ሽፋን ያልነው ይሄ ግድግዳ ሊሆን ይችላል እና ያ ግድግዳ ጋር ሞኖሳይት የሚባሉ ነጭ የደም ሴሎች ይመጣሉ። ነጭ የደም ህዋሶች ሁሉም ጊዜ በሽታ የመከላከያ ኃይሎቻችን ናቸው። ስለዚህ እነኚህ ሴሎች ይሄ የተቃጠለ ወይም ደግሞ የተጠበሰ ኮሌስትሮል ወዳለበት ወደ ደም ስራችን ይመጣሉ። በዚያ ቦታ አካባቢ ተሰብስበው መጥተው ይጣበቃሉ። እነኚህ ሞኖሳይቶች በሂደት ወደ ሌላ ፎርም ይቀየራሉ፣ ወደ ማክሮፌጅ ይቀየራሉ። ማክሮፌጅ ማለት ማንኛውም ችግር ከመጣ የሚውጡ ናቸው፣ ኢንገልፍ የሚያደርጉ ናቸው። ስለዚህ ሞኖሳይቶቹ ወደ ማክሮፌጅ ያድጋሉ። ማክሮፌጆቹ ደግሞ ምን ያደርጋሉ? ኮሌስትሮሉን ይውጡታል ማለት ነው። እያንዳንዶቹ ትንንሾች ነጭ የደም ሴሎች ማክሮፌጅ የሚባሉ ኢንገልፍ የሚያደርጉ የሚውጡ እንደማለት ነው። በቦታው ላይ ያለው የተጠበሰውን ኮሌስትሮል መዋጥ ይጀምራሉ። በዚህ ጊዜ እያንዳንዶቹ ማክሮፌጆች ኮሌስትሮል ከዋጡ በኋላ መጠናቸው ይወፍራል እና ስለሚወፍሩ ሁላቸውም መንቀሳቀስ አይችሉም። አንዳቸው በአንዳቸው ላይ ተደራርበው እዛው ቦታ ላይ ሌየር ይፈጥራሉ። የራሳቸው የሆነ መስመር ወይም ደግሞ ሌላ አዲስ የሆነ ስትራክቸር ቢውልድ ያደርጋል እዛ ቦታ ላይ። ያ ፋቲ ስትራይክ የሚባለው ነው። ፋት ወይም ደግሞ የስብ ክምችት እዛ ጋር መጠራቀም ቢውልድ አፕ ማድረግ ይጀምራል። የደም ስሮቻችን ግድግዳ ላይ የተለያዩ አይነት ፕላክስ ወይም ደግሞ ጀንክስ ቢውልድ አፕ ማድረጉ፣ ፕላክስ ወይም ጀንክስ ማለት ልዩ ልዩ ቆሻሻዎች ኮሌስትሮልና ፋይብሪንን ጨምሮ የነሱ ክምችት እዛ አካባቢ መኖር በሂደት የደም ስሮቻችን ውስጥ አተሮስክለሮሲስ የሚባል ችግር እንዲፈጠር ሰበብ ይሆናሉ። አተሮስክለሮሲስ ማለት ባጭሩ የደም ስሮቻችን ሃርድ መሆን ማለት ነው። ኢላስቲሲቲያቸው ሉዝ ያደርጋሉ። በቀላሉ መለጠጥና መኮማተር እንዳይኖር ምክንያት ይሆናል። የደም ስሮቻችን መለጠጥና መኮማተር ካቃታቸው የደም ዝውውር የተስተጓጎለ ይሆናል። ደም የደም ስሮቻችን ውስጥ መጓጎል ወይም ደግሞ ክሎት ማድረግ ሊያስከትል ይችላል። የደም ስራችን የውስጠኛው ሽፋን ላይ የስብ ክምችት ወይም ፋቲ ስትራይክ ከተፈጠረ በኋላ የተለያዩ አይነት ሴሎችና ስትራክቸሮች ወደ ቦታው መጥተው የተፈጠረው ስብ ይሸፍኑታል። ለምሳሌ ያህል ስሙዝ መስል ሴልስ የሚባሉ ኮላጅንስ፣ ፋይብረስ ቲሹስ፣ የተለያዩ ነገሮች መጥተው ይሄ የፋት ሌየር ይሸፍኑታል። በዚህ ጊዜ ማሰብ ያለባችሁ ልክ ይሄኛው የደም ስሬ ኢንዶቴሊያል ሌየር የሚባለው የውስጠኛው ሽፋን ላይ ቢሆን ፋቱ ከዚህ ጋር አለ። ከፋቱ ላይ የተለያዩ ስትራክቸሮች ይከማቹበታል። ልክ መግል ከውስጥ ኖሮ ከላይ ግን ቆዳ እንዳለው አስቡት። ስለዚህ ይሄ ቆዳ የተሰበረለት ከውስጥ ያለው መግል ይወጣል ማለት ነው። በዚህ ሁኔታ ይህ የደም ስራችን ግድግዳ ላይ የሚፈጠረው ፕላክ ወይም ደግሞ የስብና የተለያዩ ቆሻሻዎች ጥርቅም አንድ ቀን ምክንያት ያገኘ ቀን መፈንዳቱ አይቀርም ወይም ራፕቸር ማድረጉ አይቀርም። ራፕቸር ሲያደርግ በውስጡ የተሸከማቸው ቆሻሻዎች ልክ እንደ መግል ማለት ነው። ያበጠ ነገር ልክ ስታፈነዱት መግሉ ወደ ውጪ እንደሚለቀው እንደሚረጨው ይሄ ፕላክ ውስጥ የተጠራቀሙ በውስጡ የነበሩ ጀንክስ በአጠቃላይ ወደ ደም ስራችን እና ወደ ደማችን ወደ ቱቦው እዚህ መስመር ላይ ይለቀቃል። የደም ስሮቻችን ግድግዳ ላይ ቢውልድ አፕ ያደረገው ፕላክ ወይም ደግሞ የኮሌስትሮል እና ልዩ ልዩ ቆሻሻዎች ጥርቅም ራፕቸር እንዲያደርግ እንዲፈነዳ ምክንያት ከሚሆኑት ነገሮች አንዱ ኢንቴንስ የሆነ ፊዚካል ኤክሰርሳይዝ ነው። ወይም ደግሞ ከባድ ስፖርት በምንሰራበት ወቅት፣ ከባድ የሆኑ ሊፍት በምናደርግበት ወይም ደግሞ ስትረስ ያለው ነገር በምንሰራበት ወቅት አርተሪዎቹ ከፍተኛ የሆነ ሺር ኤንድ ቴር ስለሚኖራቸው በዚህ ኢንቴንስ ሁኔታ ውስጥ ፕላክ ራፕቸር የማድረግ እድል ይገጥመዋል።
የደም ስሮቻችን ግድግዳ ላይ ቢውልድ አፕ አድርጎ የነበረው ፕላክ ወይም ደግሞ የኮሌስትሮል እና የሌሎች ነገሮች ጥርቅም ቆሻሻ በከፍተኛ የሆነ ስትረስ ምክንያት በተለይም ፊዚካል ኤክሰርሳይዝ ወይም ደግሞ ስፖርታዊ እንቅስቃሴ ትግል በምናደርግበት ወቅት በሚፈጠር ውጥረት ምክንያት ይሄ ፕላክ ራፕቸር ሲያደርግ ወይም ደግሞ ሲፈነዳ በውስጡ ያሉ ጃንክ ቆሻሻዎች በሙሉ የደም ስራችን ውስጥ የሚገኘው ደም ውስጥ ይቀላቀላል። ይሄ ቆሻሻ ደማችን ውስጥ በሚቀላቀልበት ወቅት ኮአጉሌሽን ካስኬድ የሚባል አዲስ ፕሮሰስ ይጀመራል። ኮአጉሌሽን ካስኬድ ማለት የደም መርጋት ሂደት ማለት ነው። ልክ ይሄ ቆሻሻ የተሸከመው ያበጠው ነገር ሲፈነዳ ወይም ፕላኩ ራፕቸር ሲያደርግ በውስጡ ያሉት ነገሮች በአጠቃላይ ደም ስራችን ውስጥ የሚገኘው ደም ውስጥ ይቀላቅላቸዋል። በዚህ ጊዜ ፕላትሌቶች ወደ ቦታው ይመጣሉ። ፕላትሌቶች ደማችን እንዲረጋ የሚያደርጉ የሴል አይነቶች ናቸው ወይም ደግሞ የህዋስ አይነቶች ናቸው። ስለዚህ በርካታ ፕላትሌቶች ወደ ቦታው ሲመጡ ወይም ደግሞ ፕላትሌት አግሪጌሽን ሲፈጠር ትሮምበስ የሚባል ስትራክቸር ይፈጠራል ወይም ደግሞ ትሮምበስ የሚባል ነገር ይፈጠራል። ትሮምበስ ማለት ባጭሩ ልክ እንደ ኳስ የተደበለበለ የረጋ ደም ማለት ነው። ይሄ ትሮምበስ ሲፈጠር ለልባችን ደም የሚያደርሰው አርተሪ ወይም ደግሞ ኮሮናሪ አርተሪ ብሎክ ይደረጋል፣ ይዘጋል። ስለዚህ ለልባችን ደም መድረስ አይችልም። የልባችን ጡንቻዎች ደም ዝውውር አይኖራቸውም ማለት ነው። ወይም ደግሞ ወደ ልባችን ጡንቻ የሚሄደው ደም ይቆማል ማለት ነው። ለልባችን ጡንቻዎች ደም የሚያደርሰው የደም ስር ወይም ኮሮናሪ አርተሪ በጓጎለ ደም አማካኝነት ሲዘጋ ኦክሉድ ሲደረግ የልባችን ጡንቻ የኦክስጅን እጥረት ይገጥመዋል፣ የኦክስጅን ረሃብ ይገጥመዋል ወይም ደግሞ ኦክስጅን ስታርቭ ያደርጋል። የልባችን ጡንቻ ልክ እንደማናቸውም የሰውነታችን ጡንቻዎች ጉልበት የሚያገኘው ጉሉኮስ አቃጥሎ ነው። ጉሉኮስ ለማቃጠል ደግሞ ኦክስጅን ያስፈልገዋል። ኦክስጅን ደግሞ የሚያገኘው የተጣራ ደም፣ ኦክስጅን የተሸከመ ደም ወደ ልባችን ጡንቻ ሲደርስ ነው። ኮሮናሪ አርተሪ ወይም ደግሞ ለልባችን ጡንቻ ደም የሚያደርሰው የደም ስር በኮአጉሌሽን ምክንያት ወይም ደግሞ በጓጎለ ደም አማካኝነት ከተደፈነ ለልባችን ጡንቻ ኦክስጅን የተሸከመ የተጣራ ደም አይደርሰውም። የኦክስጅን እጥረት ይገጥመዋል። ኦክስጅን ከሌለ ግሉኮስ ማቃጠል አይችልም። ግሉኮስ ካላቃጠለ ጉልበት የለውም። ምናልባትም በ20-40 ደቂቃዎች ውስጥ ሊሞት ይችላል። ያ ነው ማዮካርዲያል ኢንፋርክሽን ወይም ደግሞ ኢንፋርክሽን ወይም ደግሞ ሀርት አታክ የልብ ድካም የሚባለው ይሄ ነው። ከኮሌስትሮል ወይም ከስብ ክምችት ጋር ባልተያያዘ መልኩም የልብ ድካም ወይም ደግሞ ሀርት አታክ ሊፈጠር ይችላል። ለምሳሌ ያህል ኮሮናሪ አርተሪ ስፓዝም በሚኖርበት ወቅት ምን ማለት ነው? ለልባችን ጡንቻዎች ደም የሚያደርሰው የደም ስር በሚኮማተርበት ጊዜ፣ በድንገት በሚጨማደድበት ጊዜ በሚፈጠር የደም ዝውውር መስተጓጎል ወይም ደግሞ የደም ዝውውር መቆም ምክንያት ለልባችን ጡንቻ ኦክስጅን የተሸከመ ደም ባለመድረሱ ምክንያት የልብ ድካም ወይም ደግሞ ማዮካርዲያል ኢንፋርክሽን ሊፈጠር ይችላል። ኮሮናሪ አርተሪ ስፓዝም ወይም የልባችን የደም ስሮች እንዲኮማተሩ ከሚያደርጉ ምክንያቶች የተወሰኑት ለመጥቀስ ያህል አኪዩት የሆነ ስትረስ ወይም ደግሞ ሰውነታችን ላይ ድንገተኛ የሆነ መጨናነቅ መኖር፣ ስቲሙላንት የሆኑ ድረጎች መውሰድ፣ ለምሳሌ ያህል ኮኬን የመሳሰሉት ነገሮች መውሰድ የደም ስሮቻችን ኮንስትሪክት እንዲያደርጉ እንዲጠቡ የማድረግ እድል አለው። ሲቪየር የሆነ ዲሃይድሬሽን፣ ለረጅም ጊዜ የውሃ ጥም፣ ሰውነታችን የውሃ እጥረት ወይም ደግሞ የፈሳሽ እጥረት ሲገጥመው፣ እንደዚሁም ደግሞ ኢንቴንስ ፊዚካል ኤግዘርሽን፣ ሰውነታችን ላይ ከአቅም በላይ የሆነ ጉልበት የሚጠይቅ ነገር ለመስራት መሞከር። በተለይም ኤሊት የሚባሉ አትሌቶች ወይም ደግሞ በጣም ከባድ ስፖርት የሚሰሩ ሰዎች ከአቅማቸው በላይ የሆነ ነገር የሚፈትናቸው ነገር ሊያደርጉ በሚሞክሩበት ጊዜ ባጭሩ የደም ስር መጥበብና ወይም ደግሞ ኮንስትሪክት መደረግ እነኚህ ጋር ተያይዞ ህይወትን ለአደጋ ሊጥል የሚችል የደም ዝውውር መስተጓጎል ሊፈጠር ይችላል። ሌላው ወጣቶች ላይ የልብ ድካም ወይም ደግሞ ሀርት አታክ እንዲከሰት ከሚያደርጉ ምክንያቶች አንዱ ልባቸው ራሱ ስትራክቸራል አብኖርማሊቲ ያለው ሲሆን ወይም ደግሞ ዲፌክቲቭ የሆነ ሀርት ወይም ልብ ያላቸው ሲሆን ሳይታወቅ የኖረ አብኖርማሊቲ ካላቸው፣ ለምሳሌ ያህል ሃይፐርትሮፊክ ካርዲዮማዮፓቲ የሚባል ችግር፣ የልባቸው የተወሰነ ክፍሉ ከሚጠበቀው በላይ መወፈር ወይም ደግሞ ማበጥ፣ ጡንቻው በተለይ ማለት ነው። ይሄ በስፖርት ከመዳበር ጋር የተያያዘ አይደለም። ተፈጥሯዊ በሆነ ሁኔታ የልባቸው ጡንቻ የሆነ ፓርቱ ከሚጠበቀው በላይ ሲወፍር ወይም ደግሞ ሲያብጥ፣ እንደዚሁም ደግሞ የልባቸው የደም ስሮች አብኖርማሊ ከተቀመጡ ወይም ደግሞ ሚስፕሌስድ ከተደረጉ መቀመጥ ከነበረባቸው ቦታ ውጪ ሌላ ቦታ ላይ ሲቀመጡ
ስኩዊዝ ሊደረጉ ይችላሉ። በተለይም ይሄ ኢንቴንስ የሆነ ኤግዘርሽን በሚኖርበት ጊዜ ወይም ደግሞ ከባድ የሆነ ስፖርት በሚሰሩበት ጊዜ እነኚህ ችግሮች ይባባሱና ሀርት አታክ ወይም ደግሞ የልብ ድካም እንዲከሰት ሊያደርጉ ይችላሉ። ምክንያቱም ደግሞ ለልብ በቂ የሆነ ኦክሲጅን የተሸከመ ደም፣ የተጣራ ደም እንዳይደርስ በማድረጉ ምክንያት የልብ ድካም ወይም ሀርት አታክ እንዲከሰት ከሚያደርጉ ምክንያቶች ሌላኛው ከቤተሰብ የወረስነው የተዘበራረቀ የልብ ምት መኖር ወይም ደግሞ ኤሌክትሪካል ኢንስቴቢሊቲ የሚባለው በእንግሊዝኛ ማለት ነው። ልባችን የሚመታበት የራሱ የሆነ ሪትም አለው ወይም ደግሞ የሚጠብቀው ስቴፕ አለ። ይሄ ስቴፕ ከተዘበራረቀ ወይም ደግሞ ይሄ ሪትም ሉዝ ካደረገ የደም ዝውውር እንዲስተጓጎል ያደርጋል። ልባችን ውስጥ የደም ስሮቻችን ውስጥ የደም መርጋት ሊከሰት ይችላል። ከዚህ ጋር ተያይዞ ደግሞ የልብ ድካም ወይም ደግሞ ሀርት አታክ ሊከሰት ይችላል። ወጣቶች ወይም አዘውትሮ ስፖርት የሚሰሩ ሰዎች ኢግኖር የሚያደርጓቸው ወይም ብዙም ትኩረት የማይሰጧቸው አንዳንድ የቫይረስ ኢንፌክሽኖች ጉንፋንና ፍሉን ጨምሮ እንደማለት ነው ለልብ ድካም ወይም ደግሞ ለሀርት አታክ ሊዳረጓቸው ይችላሉ። ሰውነታችን በተለያዩ ጀርሞችና ቫይረሶች በሚጠቃበት ወቅት ወይም ኢንፌክሽን ሲኖረን የተፈጥሮ የበሽታ የመከላከያ ኃይላችን ሊከላከለን ዲፌንድ ሊያደርገን ይዘጋጃል። የተፈጥሮ የበሽታ የመከላከያ ኃይላችን ቫይረሶቹንና ጀርሞቹን ብቻ ሳይሆን አታክ የሚያደርገው የሚያጠቃው የእኛንም ሰውነት ወይም የእኛንም ሴሎች ጭምር አታክ ማድረግ ይጀምራል። ስለዚህ ኢንፌክሽን በሚኖርበት ወቅት ሰውነታችን ውስጥ ኢንፌክሽን በሚኖርበት ወቅት ኢንፍላሜሽን ይከሰታል። መላ ሰውነታችን ውስጥ ልባችንንም ውስጥ ጨምሮ ኢንፍላሜሽን ይከሰታል። ኢንፍላሜሽን ባለበት ወቅት ላይ ኢንቴንስ የሆነ ፊዚካል አክቲቪቲ ምንሰራ ከሆነ ወይም ደግሞ ከበድ ያሉ ስፖርቶች ምንሰራ ከሆነ ድንገተኛ የሆነ የልብ ስራ ማቆም ወይም ደግሞ የልብ ድካም ወይም ሀርት አታክ ሊገጥመን ይችላል። ለዚያም ነው ጉንፋን፣ ፍሉ ወይም አንዳንድ የቫይረስ ኢንፌክሽኖች ሲኖሩን ብዙ እረፍት እንድናገኝ የምንመከረው። ከባባድ የአካል ብቃት እንቅስቃሴዎች ወይም ከባባድ ስፖርቶች የሚሰሩ ሰዎች ለምሳሌ ያህል ሄቪ ዌይት ሊፍቲንግንም ጨምሮ ማለት ነው። እነኚህ ስፖርቶች በሚሰሩበት ወቅት የሚወስዷቸው ፐርፎርማንስ ኢንሃንሲንግ ድራግስ ወይም የተሻለ ውጤታማ እንዲሆኑ እንዲረዷቸው የሚወስዷቸው መድኃኒቶች ለልብ ድካም ወይም ደግሞ ለሀርት አታክ ሊዳርጓቸው ይችላሉ። ምክንያቱም እነኚህ መድኃኒቶች የደም ግፊታችን ከፍ እንዲል የማድረግ አቅም አላቸው። ደማችን እንዲወፍር ወይም ደግሞ ቲክ እንዲሆን የማድረግ አቅም አላቸው። የደም ስሮቻችን ውስጥ ኢንፍላሜሽን እንዲከሰት የማድረግ አቅም አላቸው። እንደዚሁም ደግሞ ረጅም ጊዜ የሚቆይ ማዮካርዲያል ስካሪንግ ወይም ደግሞ የልባችን ጡንቻ ስካር እንዲኖረው ወይም ደግሞ ጠባሳ እንዲኖረው የማድረግ አቅም አላቸው። ከነኚህ ምክንያቶች ጋር በተያያዘ ልብ ውስጥ የደም ዝውውር እንዲስተጓጎል በማድረግ ለልብ ድካም ወይም ደግሞ ለሀርት አታክ ሊዳርጉን ይችላሉ። እንደዚህ በድንገት የሚከሰት የልብ ድካም ወይም ደግሞ ሀርት አታክ ለመከላከል ልንወስዳቸው የሚገቡ ጥንቃቄዎች፣ አንደኛ ሊፒድ ፕሮፋይል በጊዜ ማወቅ። የደማችን የኮሌስትሮል መጠን ምን ያህል መሆኑ በጊዜ ለይቶ ማወቅ። በተለይም ደግሞ ኤልዲኤል ወይም ባድ የሚባለው አይነት የኮሌስትሮል አይነት መጠኑ ምን ያህል መሆኑ ለይቶ ማወቅ። በተለይም ደግሞ ቤተሰብ ውስጥ የልብ ህመም ያለበት ሰው ካለ ከዘር የሚተላለፍ ከቤተሰብ የሚወረስ ችግር ሊኖር ስለሚችል በጊዜ ለይቶ ማወቅ። ሁለተኛ ከቤተሰብ የሚወረሱ የተለያዩ አይነት የልብ ችግሮች አለመኖራቸው ተመርምሮ ማወቅ። በተለይም ደግሞ በተለያዩ አይነት የስፖርታዊ እንቅስቃሴዎች ለመሳተፍ ፍላጎት ያላቸው ከሆኑ። ሶስተኛ የተለያዩ አይነት የቫይረስ ኢንፌክሽኖች በሚኖሩበት ወቅት ስፖርታዊ እንቅስቃሴ አለማድረግ፣ ይልቁንም በቂ የሆነ እረፍት መውሰድ። አራተኛ የተለያዩ አይነት ስቲሙላንቶች ሊሚት ማድረግ ወይም ከነሱ መቆጠብ። ለምሳሌ ያህል የተለያዩ ስፖርት ወይም ኤነርጂ ድሪንክስ የሚባሉት ሬድ ቡልን ጨምሮ ብዙ አይነት ኤነርጃይዝ የሚያደርጉ አይነት መጠጦች ስላሉ ከነኚህ መቆጠብ ወይም ደግሞ እነሱን ሊሚት ማድረግ። ቬፒንግ አደገኛ ነገር፣ የተለያዩ ኤሌክትሮኒክ ሲጋሬትስ በውስጣቸው በጣም አደገኛ የሆኑ ኬሚካሎች፣ ለልባችን የማይስማሙ ኬሚካሎች፣ ኢንፍላሜሽን እንዲፈጠር የሚያደርጉ ኬሚካሎች ስላሉባቸው እነኝህን ማስወገድ። አምስተኛ ለጥሩ እንቅልፍ፣ ለጥሩ መኝታ ቅድሚያ መስጠት። በተቻለ መጠን ስትረስ ወይም ደግሞ ጭንቀት ማኔጅ ማድረግ ወይም ከተቻለ ማስወገድ። ስድስተኛ በየጊዜው ወቅቱ የጠበቀ የልብ ምርመራ ማድረግ። ይሄ ለማድረግ ልባችን ችግር እንዳለበት የሚጠቁም ምልክት ማየት አይጠበቅብንም። ወይም ደግሞ ልባችን ችግር እንዳለበት የሚጠቁም ምልክት ባናይ ራሱ በየጊዜው ቼክአፕ መደረግ መታየት ጠቃሚ ነገር ነው። እንዳጠቃላይ የአካል ብቃት እንቅስቃሴ ወይም ስፖርት ማዘውተር ለጤናማ ህይወት የሚመከር ነገር ቢሆንም ስፖርት ብቻውን ከልብ ጋር የተያያዙ ችግሮች ወይም ደግሞ ከደም ስሮቻችን ጋር የተያያዙ ችግሮች ኢሊሚኔት ለማድረግ ወይም ለማስወገድ
ብቸኛው መፍትሄ አይደለም። ይልቁንም እነኚህ ችግሮች መኖራቸው በጊዜ ዲቴክት ማድረግ መለየትና ፕሪቬንሽን ወይም ደግሞ መከላከል፣ ችግሩን ለማስወገድ ችግሩ ኢሊሚኔት ለማድረግ የሚረዱን ናቸው። ይህን ቪዲዮ እስከ መጨረሻው ድረስ ስለተከታተሉት ከልብ የሆነ ምስጋና ላቀርብልዎት እወዳለሁኝ። ቪዲዮን ከወደዱት የላይክ ምልክቱን ይንኩት፣ ለሌሎች ሰዎች ማጋራት አይርሱ። እስካሁን ድረስ ሰብስክራይብ ካላደረጉ ደግሞ አሁኑኑ ሰብስክራይብ ያድርጉ። እንደዚሁም ደግሞ ጥያቄ ወይም አስተያየት ካሎት የአስተያየት መስጫ ቦታ ላይ ያስቀምጡልኝ። ሰላም ሁኑ።